እርገተ ክርስቶስ አምላክ በልልታ እግዚአብሔር በመለከት ድምጽ አረገ ይላል መዝሙረ ዳዊት። እንኳን ለብርሃነ እርገቱ አደረሳችሁ። መምህር ጌታቸው በቀለ እንዳስቀመጡት የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ትንሣኤ በተከበረ በ40ኛው ቀን የሚውለው አብይ በዓል እርገት ይባላል። እርገት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ 9 አበይት በዓላት አንዱ ነው። ጌታችን ከትንሣኤው በኋላ ለቅዱሳን ሐዋርያት ለ40 ቀናት እየተገለጸ ስለ እግዚአብሔር መንግስት መጽሐፍ ኪዳንን፣ ትርጓሜ መጽሐፍትን፣ ምስጢራትን፣ ሕግጋትንና ቀኖናተ ቤተክርስቲያንን ሲያስተምር ቆይቶ ወደ ቀደመ ዙፋኑ ወደ ሰማይ በክብር በምስጋና ማረጉን በደስታ የምንዘክርበት አብይ በዓል ነው። ዘመነ እርገት በዓለ እርገት በየዓመቱ በዓሉ የሚውልበት ዕለተ ሐሙስን ባይለቅም ቀኑ ግን ያጾማትንና በዓላትን መውጫ ቀመርን ተከትሎ ከፍና ዝቅ ይላል። በዚህ መሰረት የዘንድሮ በዓለ እርገት ግንቦት 13 ቀን 2018 ዓ.ም ይውላል ማለት ነው። ከጌታችን የእርገት በዓል ጀምሮ ከበዓለ ትንሣኤ 40ኛው ቀን እስከ በዓለ ጰራቅሊጦስ ዋዜማ 49ኛው ቀን ድረስ ያለው ወቅትም ዘመነ እርገት ተብሎ ይጠራል። ኪዳነ ወልድ ክፍሌ በ1948 መጽሐፈ ሰዋስው ወግስ ወመዝገበ ቃላት ሐዲስ ላይ እንዳስቀመጡት አረገ በስብሐት ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ ዕለቱን ወደ ሰማይ አላረገም። 40 ቀን ለሐዋርያት በስጋ እየተገለጠና እየታያቸው ስለ እግዚአብሔር መንግስት እያስተማራቸው ቆየ። በ40ኛው ቀን ደቀ መዛሙርቱን እስከ ቢታንያ አወጣቸው። እጆቹን አንስቶ ባረካቸው። በ40ኛው ቀን ሐዋርያትን ሰብስቦ ዓለምን ዞሮ እንዲያስተምሩ መመሪያ ሰጥቶ ለዚህም ኃይል የሚሆናቸው መንፈስ ቅዱስን እስኪልክላቸው ድረስ ከኢየሩሳሌም እንዳይወጡ አዞ አረገ። እነርሱ በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። ይሁም አቤቱ በዘሩባቤል የሄደችውን መንግስት ለእስራኤል ልጆች የምትመልሰው መቼ ነው ሲሉት ነው። እርሱም አብ በገዛ ስልጣኑ ያደረገውንና ወራትንና ዘመናትን ታውቁ ዘንድ ለእናንተ አልሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አላቸው። ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው እንዲል ሐዋርያት ሥራ ላይ። ደቀ መዛሙርቱም ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ብሩህ ልብስ የለበሱ 2 ቅዱሳን መላእክት በሰው አምሳል ተገልጠው ባጠገባቸው ቆሙ። የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ክርስቶስ በብርሃን በስልጣን በቅዳሴ ሲያርግ እንዳያችሁት ዳግመኛ በብርሃን በስልጣን በቅዳሴ ሲመጣ ታይቷላችሁ አሏቸው። የጌታችን እርገት በነቢያት ትንቢት። የጌታችን እርገቱ በነቢያት አስቀድሞ የተነገረ ነው። እግዚአብሔር የራቀውን አቅርቦ የረቀቀውን አጉልቶ ስለገለጠላቸው ነቢይ እግዚአብሔር ዳዊት እግዚአብሔር በመለከተ ድምጽ ይባቤ መላእክት በቅዳሴ አረገ ብሏል መዝሙር ላይ። ዳግመኛም ወደ ላይ አረግህ ምርኮንም ማረክህ ብሏል መዝሙር ላይ። ሶስተኛም በምስራቅ በኩል ወደ ሰማይ ሰማያት ላረገ ለእግዚአብሔር ዘምሩ በማለት የእርገቱን ነገር አስቀድሞ ተናግሯል መዝሙረ ዳዊት ላይ። ከዚህም የምንረዳው እግዚአብሔር አረገ በማለት የኢየሱስ ክርስቶስን የባህሪ አምላክነት መስክሯል። የጌታችን እርገት በኃይሉና በስልጣኑ አዳም በተፈጠረ በ40 ቀኑ አግኝቶ ኋላ በምክረ ከሲ ያጣውን ጸጋ ልጅነት እንደመለሰለት ለማጠየቅ ለ40 ቀናት ለሐዋርያት እየተገለጸ መነሳቱን ሲያስተምራቸው ከቆየ በኋላ በ40ኛው ቀን ሁሉንም ወደ ቢታንያ አውጥቶ በአንብሮተ እድ ባርኮ የስልጣነ ክህነትን ጸጋ ሰጥቷቸው በክብር በምስጋና አርጓል። ጌታችን መድኃኒታችን ኢየሱስ ክርስቶስ ማረጉ መንፈስ ቅዱስን ለሐዋርያት ለመላክ የባህሪ አምላክነቱን ለመግለጽ በተዋህደው ስጋ በክብር እንዳረገ ዳግመኛ በታላቅ ግርማ ዓለምን ለማሳለፍ ተመልሶ እንደሚመጣ ለማጠየቅ ነው። ጌታችን ያረገው ከደብረ ዘይት ተራራ ነው። ሉቃስ ላይ እንደተጻፈው ጌታችን በዘመነ ስጋዊ ሲያስተምር እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩት
እንዴት ይሆናል በማለት እንደገለጸው እርገቱ ክብሩ በሚገለጽበት በየማነ አብ በዘባነ ኪሩብ ለመቀመጥ ነው። ይህንንም ቅዱስ እስጢፋኖስ እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለው በማለት ገልጾታል። ሐዋርያት ሥራ ላይ ቅዱስ ጳውሎስም በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ሲል ገልጾታል። አንደኛ ጢሞቴዎስ ላይ አባ ጎርጎርዮስም 1974 ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ አዲስ አበባ ብራና ሰላም ማተሚያ ቤት እንደታተመ ገጽ 131 ላይ ይህንን ያመለክታል። የጌታችን እርገት ልዩ የሆነበት ምስጢር የጌታችን እርገት አስቀድመው ካረጉ ከነ ኤልያስ ከነ ዕዝራ ሱቱኤል ከነ ሄኖክ ይለያል። እነርሱ አረገ ቢባሉ በራሳቸው ስልጣን አይደለም። ሄኖክን እግዚአብሔር እንዳሳረገው በኦሪት ዘፍጥረት ተገልጾ ይገኛል። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና ይላል ዘፍጥረት ላይ። ሱቱኤልንም መላእክት ወደ ብሔረ ሕያዋን እንዳስገባው ገልጿል። ይህን ሁሉ ጽፎ ያን ጊዜ መላእክት ዕዝራን ይዘው እንደሱ ያሉ ደጋግ ሰዎች ወዳሉበት ወደ ብሔረ ሕያዋን ወሰዱት ይላል ዕዝራ ሱቱኤል 13 ላይ። ጌታችን አምላካችን ኢየሱስ ክርስቶስ በአምላካዊ ኃይሉና ስልጣኑ ሞትን ድል አድርጎ ወደ ሰማይ የወጣው በኃይሉና በስልጣኑ ነው። የአዳም 7ኛ ትውልድ ሄኖክ ያረገው በራሱ ኃይል ሳይሆን እግዚአብሔር ወስዶት ነው ዘፍጥረት ላይ እንደተቀመጠው። ስናጠቃለል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ ጰራቅሊጦስ ወደ እናንተ አይመጣም፣ እኔ ከሄድኩ ግን እርሱን እልክላችኋለሁ ብሏል ዮሐንስ 16 ላይ። እርሱ በአካል ስለሚለያቸው የሐዘን ስሜት እንዳይሰማቸው የሚያጽናና መንፈስ እንደሚልክላቸው አብ በስሜ የሚልከው መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል ብሎ ነግሯችኋል ዮሐንስ 14 ላይ። ይህንን ተስፋ በማመን ጌታችን ሲያርግ ወደ ሰማይ ትኩር ብሎ ይመለከቱ የነበሩት ደቀ መዛሙርት በ50ኛው ቀን መንፈስ ቅዱስ ወርዶላቸዋል። እኛም እርገቱን እያሰብን አይናችንን ወደ ሰማይ እናነሳለን። ቅዱሳን ሐዋርያት ጌታችን ያዘዛቸውን ትእዛዝ ለመፈጸም እስከ ሕይወት ፍጻሜ ድረስ በመታመን አደራቸውን እንደተገበሩ ሁሉ በአዲስ ኪዳን ያለን ምእመናን ጌታችን የደቀ መዛሙርቱን እግር በማጠብ የሰጠንን የትህትና አደራ፣ በመስቀል በመቸንከር ያሳየንን የመከራ መቀበል አደራ፣ በገዛ ስልጣኑ ከሙታን በመነሳት የነገረንን ትንሣኤ ዘጉባኤን ተስፋ በማድረግ በምክረ ካህን በፈቃድ እግዚአብሔር እየኖርን ክርስቲያናዊ ተግባራትን ምግባራትን ከሃይማኖት ጋር አስተሳስረን ልንይዝ ይገባል። በዓለ እርገት ስናከብርም በጸሎት በምስጋናና በቅዳሴ ሊሆን ይገባል። እርገት የድልና የክብር በዓል ነው። በቤተ ክርስቲያን ተገኝቶ በስርዓተ ቅዳሴ በመሳተፍ በምስጋና ጸሎትና ቅዱስ ቁርባንን በመቀበል ከጌታችን ጋር ያለንን ህብረት ማጽናት ይገባል። ዘላለማዊ ሕይወት እያሰብን በሃይማኖት ጸንተን ሕጉን ትእዛዙን ጠብቀን እንድንኖር እግዚአብሔር ማስተዋሉና ጥበቡን ያድለን። አሜን። አምላካችን እግዚአብሔር ከበዓሉ በረከት ረድኤት ይክፈለን። አሜን። ወስብሐት ለእግዚአብሔር።